በከተማው ልዩ ልዩ ድንቅ ልማቶች እየተካሄዱ ያሉበት ስለሆነ ይበል የሚያሰኝና በጣም ድንቅ ሰላማዊ ከተማ ነው። በአስተዳደር ስፍራ ላይ ተመድባችሁ ያላችሁ ወንድሞቻችን ጥሩ እንቅስቃሴ እያደረጋችሁ ስለሆነ በእውነት በከተማው ስም እናመሰግናችሁ እንወዳለን። እናመሰግናለን። እግዚአብሔር ይስጥልን። በተረፈ ይሄ መድኃኒት ቤት ለተቸገሩ ወገኖቻችን በተለይ ገንዘብ ከፍለው መታከም ለሚያቀታቸውና በብዙ ርቀት እስከ አዲስ አበባ ድረስ ሲጓዙ የነበሩትን የቀረፈ መድኃኒት ቤት ስለሆነ ድንቅ ነውና እግዚአብሔር ለፍጻሜ አብቅቶ ሕዝባችንን በሰላም በመቻቻል በፍቅር በአንድነት እኔ ከሩቅ ስሰማው ብዙ ደስ አይልም ነበር። ውስጥ ገብቼ ሳየው ግን ቅበት መልካሟ ኢትዮጵያ ትንሿ ኢትዮጵያ ደስ የምትል እስላሙን ክርስቲያኑን በአንድነት ተባብሮ እንደ ወሬው ሳይሆን በተግባር ያየሁት ደስ የሚል የመተባበር ከተማ የሰላም ከተማ ብዬ ነው የምጠራውና ዛሬም በዚህ በእውነት ከፌዴራልም ከዞንም ከከተማውም የተገኛችሁ የክቡር እንግዶቻችን እንኳን ወደዚች ታላቅና ሰላማዊ ከተማ የልማት ከተማ ወደ ሆነችው ለሌሎችም አርአያነት ወዳላት ከተማ እንኳን በድጋሚ እንኳን በሰላም መጣችሁ እላለሁ። የብሬን ሰበካ ጉባኤ ሶስቱንም ደብር ሰበካ ጉባኤ ወክዬ ለዚህ አድናቆቴን ለመግለጽ ትንሽም ብትሆን የከተማውን አስተዳደር ለመደጎምና ለመደገፍ 10,000 ብር እሰጣለሁ ብዬ ቃል እገባለሁ። እግዚአብሔር ይስጥልኝ። አመሰግናለሁ።